ምናልባት በፊልም የምናውቃቸው ወይም የህንድ አክተሮች የሚመስሉ ሰዎች የኢየሱስ ክርስቶስ ስዕል ተብለው ሲሸጡ ሰዎች ያያሉ። ይህንን የሚያዩ ሰዎች በአጠቃላይ ስዕል ማለት እንደዚህ አይነት የሆነ ቦታ ያለ ሰው ፎቶ ነው እና የሆነ ሰው ነው የምታመልኩት ብለው በሰፊ ይቃወማሉ። ሁለተኛ ደግሞ ከዚህ ጋር በተያያዘ ከዘርም ጋር የተያያዘ ነገር በስዕል ላይ ይነሳል። ለምሳሌ አብዛኛውን ከባህር ማዶ ተገዝተው ገበያ ላይ የምናያቸው ቅዱሳት ስዕላት ተብለው የሚሸጡ ስዕላት አብዛኞቹ የፈረንጅ ሰዎች ፎቶዎች ናቸው። ስለዚህ በተለይ በአፍሪካዊ አይን በእርግጠኛ ኢትዮጵያውያን ብዙም የአፍሪካዊነት ስሜት አለን ብሎ ለመናገር ያስቸግራል። ምናልባት የአፍሪካ ህብረት ስብሰባ አዲስ አበባ ሲካሄድ ነው አፍሪካዊነታችን በደንብ ትዝ የሚለን። ግን በአጠቃላይ እንደ ጥቁር ህዝብ ሆነ ስታስበው ግን በፈረንጅ ወይም በነጮች ዶሚኔት የተደረገ ሃይማኖት ነው ወይም አብዛኞቹ ቅዱሳን ፈረንጆች ናቸው ወይ የሚያሰኛል። በተለይ ደግሞ አንዳንዴ እንደ በተለምዶ እንደምናውቀው እንደ ቅዱስ ሚካኤል ስዕል ያለ መልአኩ ነጭ ሆኖ ሰይጣኑን ሆኖ የሚወክለው ስዕል ደግሞ ጥቁር ሆኖ ይታያል። ስለዚህ በዚህ ስዕል ላይ የተረገጠው አፍሪካዊ ነው ያለምንም ጥያቄ በመልክ ካየ ነው። ረጋጩ ደግሞ ፈረንጅ ነው። ይህንን ስዕል በተለይ በአፍሪካዊ አይን ስታዩ በጣም ስሜት ይነካል። እንዴት ነው እንደዚህ አይነት ነገሮች የሚታዩት? እውነት ቅዱሳት ስዕላት የፈረንጅ ፎቶዎች ናቸው ወይ? ይህን ማድረግስ ስርዓቱ ይፈቅዳል ወይ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሳሳልና የስዕል ስርዓት ይህንን ጉዳይ እንዴት ይመለከተዋል? የዛሬው ቆይታችን በአብዛኛው የሚያተኩረው የኢትዮጵያ ቤተክርስቲያንን ስዕላት አመጣጥ ታሪክና ይዘት በተመለከተ ይሆናል። እመለሳለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዱሳት ስዕላት በጣም ብዙ ታሪክ ያላት ቤተክርስቲያን ናት። በስዕላት ታሪክም ረጅም የስዕል ታሪክ ያላት ቤተክርስቲያን ናት። ምናልባት አንዳንድ ጸሐፊዎች ስዕላት ከ16ኛው ክፍለ ዘመን በኋላ ነው የመጡት ብለው ደፍረው ለመጻፍ እስኪችሉ ድረስ በአብዛኛው የሚገኙት ስዕላት ከ16ኛው ክፍለ ዘመን በኋላ ያሉ ናቸው። እንደውም አንዳንድ ፈረንጅ ጸሐፊዎች ከአጼ ዘርዓ ያዕቆብ በኋላ ነው የቅዱሳት ስዕላትን መሳልም መጠቀም መቼስ የፈረደበት አጼ ዘርዓ ያዕቆብ በእንደዚህ አይነት ጉዳይ ከሱ በኋላ ነው የመጣው የሚባል ብዙ ነገር አለ እና ስዕላትንም ከአጼ ዘርዓ ያዕቆብ በኋላ ነው መጠቀም የተጀመረው እንጂ ከዛ በፊት ስዕል የለም ብለው የጻፉ የውጭ ሀገር ሰዎች አሉ። እውነታው ግን እንደዛ አይደለም። በኢትዮጵያ ቤተክርስቲያን በጣም ረጅም ዓመት የቆየ የስዕል ታሪክ አለ። እንደውም በርዝመቱ ከሌሎችም የአፍሪካ ክርስትና ሀገራት ወይም ክርስትናን የተቀበሉ ሀገራት የተለየ ነው የኢትዮጵያ ቤተክርስቲያን። ምክንያቱም ለምሳሌ የግብፅ ቤተክርስቲያን የኮፕቲክ ቤተክርስቲያንን የስዕል ታሪክ ብናይ እስከ 5ኛው እስከ 6ኛው ክፍለ ዘመን ይቆይና በአረብ ኤክስፓንሽን ምክንያት ሙሉ በሙሉ ይቆማል። በኋላ ነው በ17ኛው በ18ኛው ክፍለ ዘመን ድጋሚ ሰርቫይቭ ለማድረግ እና የነበረውን ስዕል ሪከቨር ለማድረግ የተሞከረው። በኑቢያም የነበረው ክርስትና እንደዚሁ እስከ 11ኛው እስከ 12ኛው መቶ ክፍለ ዘመን ከቆየ በኋላ እንደዚሁ በአረብ ኮንኩዌስት ምክንያት ቆሞ ተቋርጦ የቀረ ነው። የኢትዮጵያ ቤተክርስቲያን ግን ከክርስትናን ከተቀበለችበት በተለይ በይፋ ብሔራዊ ሃይማኖት ሆኖ ከተቀበለችበት ከ4ኛው መቶ ክፍለ ዘመን አንስቶ እስከ 17ኛው እስከ 18ኛው መቶ ክፍለ ዘመን መቁጠር የምንችለው ረጅም ዓመት የቆየ የአፍሪካ የስዕላት ታሪክ ያለባት ቤተክርስቲያን ነች የኢትዮጵያ ቤተክርስቲያን። በዘመናትም ሊከፈል ይችላል። አንደኛው እንግዲህ የመጀመሪያው በአክሱም ዘመን የነበሩ ቀድሞ ከክርስትና በፊት የነበሩ ብዙ ስዕላት አሉ፣ ብዙ ቅርሶች አሉ። እነዛ ናቸው ለኢትዮጵያ አይኮኖግራፊ ወይም ለእኛ ስዕል መነሻ የሆኑት። ከዛ በኋላ ደግሞ በ4ኛው በ5ኛው ክፍለ ዘመን ከተለያዩ ሀገራት በመጡ ቅዱሳን እየተስፋፋ የስዕላት ጉዳይ መጥቷል። በ11ኛው በ12ኛው ክፍለ ዘመን እንደዚሁ ሰፋፊ ታሪኮች አሉት። ወደ ቅርብ ዓመት ደግሞ ስንመጣ የመጀመሪያውና ሁለተኛው ጎንደሪያን የሚባለው ኢራ ማለት ነው። እንዲሁም በመጨረሻ አሁን ያለንበት 17-18ኛው መቶ ክፍለ ዘመን ላይ የተለያየ ስልት ያለው የተለያየ ታሪክ ያለው ስዕላት አሉ ማለት ነው እና የኢትዮጵያ ቤተክርስቲያን ረጅም የስዕል ታሪክ ያላት ቤተክርስቲያን ናት። ከዛ በፊት የነበሩ ስዕላት አልተገኙም። አዎ አልተገኙም። በተለያየ ምክንያት ነው ያልተገኙት። አለመኖራቸው አልነበሩም አያሰኝም። የማስረጃ አለመኖር ያለመኖር ማስረጃ አይደለም ይባላል። ዘ አብሰንስ ኦፍ ኤቪደንስ ኢዝ ኖት ዘ ኤቪደንስ ኦፍ አብሰንስ ይባላል። ስለዚህ ከዛ በፊት የነበሩ ስዕላት የሉም ማለት ስዕል አልነበረም ማለት አይደለም፣ ስላላገኘናቸው ነው። በኢትዮጵያ ቤተክርስቲያን በጣም ረጅም የስዕል ታሪክ አለ። በጣም የሚገርመው ከእኛ መዛግብት ውጪ ራሱ በኢትዮጵያ የቆየ የስዕል ታሪክ መኖሩን የሚያስረዳው በእስልምና ስነ ጽሑፍ ላይ እናገኛለን። ብዙዎቻችን እንደምናውቀው በ6ኛው 7ኛው መቶ ክፍለ ዘመን ላይ
ወደ ኢትዮጵያ የመጡ የእስልምና መንገደኞች ነበሩ። የመጀመሪያውም ሂጂራ ብለው የሚጠሩትን ጉዞ ወደ ኢትዮጵያን ያደረጉት በስደት መጥተው ማለት ነው። እና እዚህ መጥተው የጎበኙ የእስልምና መንገደኞች ተጓዦች ወደ ሀገራቸው ሲመለሱ ከተረኳቸው ገጠመኞቻቸው መካከል አንዱ ስዕላትን ነው። እንደውም በእስልምናው ስነ ጽሑፍ ላይ በግልጽ ተጠቅሶ እናገኛለን። ሁለት ሴቶች ኡማ ሀቢባና ኡማ ሰላማ የሚባሉ ሁለት በእስልምናው የሚታወቁ ሴቶች አክሱም ላይ ያዩትን ስዕል አድንቀው ሄደው እዛ እንደተናገሩ። እንደውም በእስልምናው ስዕላትን መስራት ወይም አይኮኖግራፊ ክልክል ነው። የተከለከለውም ይህንን ቃል ተከትሎ ነው የተጻፈው። እነሱ ያዩትን ኢምፕሬሽናቸውን አክሱም ያዩትን ነገር መናገራቸው ነው። እና ይሄ ምንድነው የሚያሳየው? እንግዲህ የእስልምና ተጓዦች ወደ ኢትዮጵያ በመጡ ጊዜ የተስፋፋ እነሱ አይተው ሄደው ለሀገራቸው ሰዎች እስኪናገሩ ያደረሰ የስዕላት ታሪክ በኢትዮጵያ ነበረ ማለት ነው። ስለዚህ የኢትዮጵያ ቤተክርስቲያንን ስዕል በሁሉም ዘርፍ ሊጠና የሚችል ረጅም ክፍለ ዘመናት የቆየ የመንፈሳዊ አገልግሎት ዘርፍ ነው። የኢትዮጵያ ቤተክርስቲያን ስዕል በሁሉም ላይ አለ። በነገራችን ላይ በብራና ላይ አለ። በጥንታዊ ማኑስክሪፕቶች ላይ ስዕል የመሳል ባህል አለ። በቤተ መቅደስ ግድግዳዎች ላይ የመሳል፣ በጣሪያ ላይ የመሳል ልማድ አለ። በእንጨት ላይ የመሳል አለ። በጨርቅ ላይ በቤተ መቅደስ መጋረጃ ላይ የመሳል ባህል አለ። በመስቀል ላይ እና በቅርጽ መልክ በብዙ መንገድ የኢትዮጵያ ቤተክርስቲያን እንግዲህ ሁሉን አቀፍ ነው። ምክንያቱም ይሄን ምናልባት ኢትዮጵያ ውስጥ ሆነን ስንናገረው ቀለል አድርገን እናወራለን እንጂ ከነዚያውን ከጠራዋቸው የመሳያ መንገዶች አንዱን ነው ብዙዎቹ የሚከተሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ስነ ስዕል ስናጠና የምናገኘው አንድ ሌላ ቁም ነገር የኢትዮጵያ ቤተክርስቲያን የስዕል ታሪክ በአጠቃላይ የዓለምን የስዕልና የስነ ስዕልን ጥበብ የያዘ ነው ማለት እንችላለን። ምክንያቱም ኢትዮጵያ እንደምናውቀው ይሄ ታላቁ ትሬድ ሩት የሚባለው ወይም የንግድ መመላለሻ የነበረች ሀገር በመሆኗ ለመካከለኛው ምስራቅ በጣም ቅርብ በመሆኗ የኢትዮጵያ ሰዎችም ወደ መካከለኛው ምስራቅም ወደ ሌሎች ዓለማት ጉዞ ስለሚያደርጉ የሌሎች ሀገራት ሰዎችም ደግሞ ወደ ኢትዮጵያ በተለያየ ምክንያት ስለሚመጡ በኢትዮጵያ ቤተክርስቲያን የስነ ስዕል አካሄድና አሳሳል ዘይቤ ላይ የሁሉንም ዓለማት አሻራና አንዳንድ ነገሮች ማግኘት እንችላለን። ከሳባ ዘመን ብንጀምር የራሱ እንግዲህ የአክሱም ዘመነ መንግስት የአሳሳል ዘይቤ በኢትዮጵያ ቤተክርስቲያን ስዕል ላይ ይገኛል። መነሻው ነው። ልክ ግብጾች የፈሮኒክ አርት መነሻቸው እንደሆነ ለኢትዮጵያ ቤተክርስቲያን ደግሞ በፊደሏም ላይ በስነ ስዕሏም ላይ የአክሱማውያን ጥበብና የዘመነ አክሱም የአሳሳል ዘይቤ በኢትዮጵያ ቤተክርስቲያን ላይ አለ። ከዛ ውጭ ወደ ኢትዮጵያ ቤተክርስቲያን የመጡ በተለያየ ዘመን የውጭ ሀገር ሰዎች አሉ። እንደ ተስዓቱ ቅዱሳን አይነት 9 ቅዱሳን ወደ ኢትዮጵያ መጥተዋል። እነሱ በመጡ ጊዜ ያሳረፉት ያሳሳል ዘይቤ ያለ ሰዓሊያንም አሉበት እና አባ ገሪማ ከተስዓቱ ከ9 ቅዱሳን አንዱ አባ ይስሐቅ ወይም አባ ገሪማ የሚባሉት በጣም አስደናቂ ስዕል የሳሉ ጽሑፍ የጻፉ ብራና ያዘጋጁ ናቸው። ዘገሪማ ጎስፕል የሚባለውን በዚሁ ቪዲዮ በዝርዝር እናየዋለና ስለዚህ የየሀገራቱ ተጽዕኖ ይታይበት። የሶሪያውያን አሳሳል አለ። የሮማውያን የባይዛንታይን አሳሳል በተወሰነ መልኩ ተጽዕኖዎች ይታዩበታል። ከየመጡበት ሀገር ይዘዋቸው የመጧቸው አንዳንድ የስዕል ጥበብ ተዋርሶች በኢትዮጵያ ቤተክርስቲያን ስዕላት ላይ በሰፊው ማግኘት ይቻላል። አንዳንድ ስዕሎች ላይ ደግሞ የአረብ አሳሳል ወይም አለባበሳቸው ከአረብ አካባቢ ያለ የሚመስሉ ስዕላት ታገኛላችሁ እና በአንዳንድ ስዕላት ላይ ለምሳሌ በገሪማ ወንጌል ላይ የሶሪያ ሩቡላስ ጎስፕል የሚባል ወይም በሶሪያ ቤተክርስቲያን የተጻፈ ወንጌል አለ። የእሱ ዲዛይን ነው በአብዛኛው ወደኛ መጥቶ የምናገኘው። ስለዚህ የሶሪያ ቤተክርስቲያን እናገኛለን፣ የአርሜኒያን እናገኛለን፣ የህንድ ሳይቀር ባለባበሳቸው ወይ በአንዳንድ አሳሳላቸው የተወረሱ የአሳሳል ዘይቤዎችን በኢትዮጵያ ቤተክርስቲያን እናገኛለን። እንደ አረብ ሰው የለበሱ ስዕላትን ለምሳሌ ብዙ በተስዓቱ ቅዱሳን ስዕላት ላይ እናገኛቸዋለን። የሐዋርያት ስዕል ሆነው የ9 ቅዱሳን ስዕል ሆነው እና የኢትዮጵያ ቤተክርስቲያን ክፍት ነበረ። ከተለያዩ ዓለማት የተለያየ አይነት የአሳሳል ዘይቤዎችን ለመወራረስ ክፍት የሆነ ለአዲስ ነገር በር ያልዘጋ የስነ ስዕል ታሪክ ያለባት ቤተክርስቲያን ናት። ከዚህ በተጨማሪ የኢትዮጵያ ቤተክርስቲያን ስነ ስዕል
የውጭ ተጽዕኖ ወይም ከተለያዩ ዓለማት የተወሰዱ ነገሮች ያሉበት ብቻ አይደለም፣ ስዕልም በቀጥታ ኢምፖርት ይደረግ ነበር። በኢትዮጵያ ታሪክ ውስጥ ከውጭ የመጡ የሚታወቁ ስዕላት አሉ። ስለ እነሱ ብቻውን በሆነ ጊዜ ልንነጋገርበት እንችላለን። አንድ ስዕል መቼ መጣ፣ መቼ ኢትዮጵያ ገባ፣ በዚህ ቀን ገባ ተብሎ ክብረ በዓል የሚከበርላቸው ስዕላት አሉ። የተለዩ ትርጉም ያላቸው በኢትዮጵያ ታሪክ ውስጥ የእመቤታችን ስዕላት፣ ለምሳሌ ኩራተ ርዕሱ ተብሎ የሚጠራው የጌታችን የተቸነከረበትን የሚያሳየው ስዕል በስጦታ የመጣ ነው። ለአፄ ዳዊት የመጣ የግብፅ ሱልጣን የነበረ ሰው በስጦታ የሰጣቸው ነው እና ይሄ የኩራተ ርዕሱ ስዕል በርካታ የኢትዮጵያ ነገስታት እንደ ይጠብቀናል ብለው የሚንከባከቡት የመንግስታቸው ጠባቂ የነበረ ነው። የጌታችን የችንካሩን ስዕል የሚያሳይ እና አፄ በካፋ እና አፄ ዳዊት በዛን ዘመን የነበሩ ሌሎችም ከዛ በኋላ የተነሱ ነገስታት የሚቀባበሉት እስከና አፄ ቴዎድሮስ ድረስ የወረደ ታሪክ ያለው ስዕል ነው። ስለዚህ የኢትዮጵያ ቤተክርስቲያን ስዕል ሌላው መገለጫው እንዳለ በቁሙ ስዕላትን ከውጭ የማስመጣት ደጅ ጠንተው ብዙ ወጪ አውጥተው ማስመጣት ነበረ። ሰዓሊያንንም ከውጭ ያስመጡ ነበር። ገንዘብ ከፍለው ላኩልን ብለው ያስመጧቸዋሉ። እዚህ መጥተው ደግሞ በአጋጣሚ የተገኙ የውጭ ሀገር ሰዎች ሰዓሊ መሆናቸው ሲታወቅ ታግተው የተያዙ ሁሉ ነበሩ፣ እንዳይሄዱ ወደ ሀገራቸው እንዳይመለሱ ማለት ነው። እና በዚህ ምክንያት የነዚህ የውጭ ሀገር ሰዓሊያን አንዳንድ አሻራም በኢትዮጵያ ቤተክርስቲያን ስዕላት ላይ ይገኛል። ያሳረፏቸው በጎ ተጽዕኖዎች አሉ። አሉታዊ ተጽዕኖ እንኳን ብዙም ማለት አይቻልም። ምክንያቱም የኢትዮጵያ ቤተክርስቲያን ከዚህ ቀጥሎ በማነሳው ነጥብ በደንብ እንደማብራራው የራስን ነገር የማስጠበቅ ችግር ያለባት ቤተክርስቲያን አይደለችም። ግን መጥተው አንዳንድ በጎ ነገሮችን መጨመር ችለዋል። በዚህ ምሳሌ አድርጌ ልጠቅሰው የምችለው በአፄ በዕደ ማርያም ዘመነ መንግስት ኢትዮጵያ ውስጥ መጥቶ የቆየ በኢትዮጵያ 40 ዓመት ነው የቆየው። ኒኮሎ ብራንካሊዮን ተብሎ ይጠራል። ግን በስዕል ላይ ዘስሙ መርቆሬዎስ ወይም ስሙ መርቆሬዎስ ተብሎ ነው። ለኢትዮጵያውያን እንግዲህ ስሙ ብዙም ፕሮናውንስ ለማድረግ ካስቸገራቸው የመቀየር ችግር የለባቸውም። እንደምታውቁት ያን እንግዲህ አጓጉል አድርገው ከሚጠሩኝ ብሎ ይሁን ራሱ ስሙን የቀየረው ወይ እነሱ ስሙን ቀይረውት እንደሆነ አይታወቅም። ይሄ ሰውዬ በርካታ ስዕላት አሉት። ወደ 40 ዓመት ቆይቷል። መመለስ እየፈለገ ተከልክሎ ነው የሚሉ ጸሐፊዎች አሉ። በዚህ ሰውዬ የተሳለች የእመቤታችን ስዕል አለች። እንደውም የአፄ በዕደ ማርያም ልጅ የሆነው ልዑል ስምዖን የተባለ የእመቤታችን ስዕል በዚህ ሰው አስሎ ነበር እና ጠፍታበት እንዴት በተአምር እንደተመለሰችለት ሁሉ በቤተክርስቲያናችን መጽሐፍ ላይ በታሪክ ተመዝግቦ ይገኛል። እና እንደዚህ አይነት ሰዓሊያን በኢትዮጵያ ስዕል ላይ በጎ ተጽዕኖ ያሳረፉ የውጭ ሰዎች ናቸው። ስናጠቃልለው የኢትዮጵያ ቤተክርስቲያን የስነ ስዕል ታሪክ በአጠቃላይ የዛን ክፍለ ዘመን የአንድ ስዕል የዛን ክፍለ ዘመን የዓለምን ስነ ጥበብ ሁሉ ማሳየት የሚችል ሁሉን አቀፍ የሆነ በጣም አስገራሚ ታሪክ ያለው የስዕል ወይም የታሪክ ዘርፍ ነው ማለት እንችላለን። የኢትዮጵያ ቤተክርስቲያን አሳሳል ከሌሎች የወሰዳቸው አንዳንድ በጎ ተጽዕኖዎች አሉ ስንል መርሳት የሌለብን በኢትዮጵያ ቤተክርስቲያን የራስን ማንነት ያለቀቀ አሳሳል መኖሩን ነው። ይሄ ማለት ምን ማለት ነው? በየክፍለ ዘመናቱ የተሳሉ ስዕሎች ላይ የምናየው አንድ ተመሳሳይ ነገር የኢትዮጵያ ቤተክርስቲያን ስዕል እና ሰዓሊያን በአገራቸው ማንነት ወይም ደግሞ የራሳቸውን ያሳሳል ዘይቤ በመጠበቅ ላይ አልተደራደሩ። ከውጭም አንዳንድ ጉዳዮችን ሊወስዱ ይችላሉ፣ ግን የራሳቸውን ማንነት አይለቁም። የመጀመሪያው ነገር አብዛኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳት ስዕላት ሲሳሉ መልካቸው የሀበሻ መልክ ሆኖ ነው የሚሳሉ። ምናልባት ይህንን የሚያይ ሰው ግራ ሊገባው ይችላል። ድንግል ማርያምን ልክ የሀበሻ አለባበስ አልብሰው ቀለሟን የሀበሻ አድርገው ክርስቶስንም እንደዛ አድርገው ይስላሉ። በነገራችን የውጭ ሰዎችም ጽፈዋል ስለዚህ ጉዳይ ራሳችንን እንደምንስል። ግን ይሄ በሁሉም ዘንድ ያለ ነው። አንድ ጥሩ የአይኮኖግራፊ አጥኚ አንቶኒ ኮኒያሪስ የሚባሉ የምስራቅ ኦርቶዶክስ ሰው በአቢሲኒያን ቤተክርስቲያን የድንግል ማርያምና የክርስቶስ ስዕላት